የአፍ ወለምታ በቅቤ አይታሽም የሚል ኤክሲኩ በጣም ተወደኝ ነበር። it's not fair please don't do that please don't do that አንቺ ደንክዬ ኖ እንደዚህ አይባልም ነውር ነው ያልወደዳችሁላቸው This is Yetnaya Dester official YouTube channel. Subscribe, like, and share. ሰላም እንዴት ቆያችሁ? ጊዜው በጋ ነው። ሰው ሁሉ እያገባ ነው። ታዲያ አንተስ ፍቅረኛ አለህ? አንቺስ ፍቅረኛ አለሽ? ግድ የለም ቢኖርሽም ባይኖርሽም ወደፊትም ሊኖርሽ ስለሚችል ደግሞ ስለሚኖርህም ይሄንን ነገር በፍጹም እንዳታደርግ። ሪሌሽንሺፕ ውስጥ አሁን የምነግራቸውን ነጥቦች ካደረግ አደጋ ላይ ነው ያለው ሪሌሽንሺፕ። ስለዚህ በፍጹም እኔ የምነግርህን ነገር እንዳታደርገው። የመጀመሪያው ነጥብ መዋሸት፣ ላየር፣ በፍጹም ሊሆን የማይገባ ሀቅ ነው። ተገቢ ያልሆነ ሪሌሽንሺፕን ሊያቃውስ የሚችል ነገር ነው። ስለዚህ እንደው በድንገት መዋሸት ያለ እኮ ነው። ነገር ግን በተደጋጋሚ ውሸቶች በተደጋጋሚ እየተደጋገሙ ሲመጡ እጅግ በጣም ያሰለቻል። ላይፍህን ሌላ ነገር ውስጥ ሊከተው ይችላል። ሪሌሽንሺፕ ሊቋረጥ ይችላል። ስለዚህ ኔቨር ማድረግ የለብህም ማለት ነው። ውሸት፣ መዋሸት፣ በቃ ስለ የትኛውም ነገር የት ነው ያለኸው? መዋሸት። እንዴት ነው የሆንከው? መዋሸት። ለዚህ ነገር እንዴት ስንት ነው ያወጣኸው? መዋሸት። በቃ ውሸት የሚባል ነገር በህይወት እየተደጋገመ በመጣ ቁጥር ሪሌሽንሺፕን አደጋ ላይ ሊጥል ይችላል ማለት ነው። ስለዚህ በፍጹም እንዳትዋሺ። ደግሞ የሚዋሽ ሰው በጣም በተደጋጋሚ የሚዋሽ ሰው ጋር ሪሌሽንሺፓችሁን አትቀጥሉ ባካችሁ። ምክንያቱም በኋላ ጥሩ አይመጣም። በቃ ውሸታም ናቸው የሚሆኑት። የተለያዩ ነገሮች ላይ ውሸት ነው የሚያበዙት። እየዋሹ በሄዱ ቁጥር ቺቲንግ ራሱ ሊኖር ይችላል። ስለዚህ በፍጹም ከሚዋሽ ሰው ጋር አትቆይ። አንተ ራስ አትዋሽ። ምክንያቱም ሰው ሲዋሽብህ ደስ አይልህም አይደል? ስለዚህ ራስ ላይ እንዲደረግ የማትፈልገውን ነገር ደግሞ ሌሎች ላይ እያደረግ አትደሰት ማለት ነው። ስለዚህ በፍጹም እንዳትዋሽ። ሁለተኛው ደግሞ ግልጽ አለመሆን። በእርግጥ ከውሸት ጋር ኢንቲሜሲ ያላቸው፣ ነገር ግን ግልጽ አለመሆን፣ ድብቅ መሆን፣ የሆኑ ነገሮችን ለመንገር በጣም ድብቅ መሆን። ሪሌሽንሺፕ ማለት እኮ ለምትወዱት ሰው ራሳችሁን ግልጽ የምታደርጉበት ስፍራ ነው። በጣም ፍሪ የምትሆኑበት ስፍራ ነው። የፈለጋችሁትን የምታወሩበት፣ ነፃነታችሁ ያለበት፣ ደስታችሁ ያለበት። ይሄ ሪሌሽንሺፕ ማለት ሪል ፍቅር ማለት ይሄ ነው በቃ። ነገር ግን ሁልጊዜ ግልጽ አለመሆን፣ ሁልጊዜ መደበቅ እጅግ በጣም እንዳታደርገው፣ በፍጹም እንዳታደርገው። ይሄ ሪሌሽንሺፓችሁን አሁንም የሚያቃውስ ነገር ነው። በፍጹም እንዳታደርጉት። ሶስተኛው ነጥብ ምን መሰላችሁ? ያለፈውን ታሪክ መደጋገም አትደጋግሙባቸው። ለምሳሌ ኤክስ ሊኖራቸው ይችላል፣ ያ ሰው ኤክስ ሊኖረው ይችላል ማለት ነው። ስለዚህ አትደጋግሙ። በቃ የሆኑ ነገሮችን ከኤክስ ጋር እንደዚህ ነበርክ፣ ሲቀጥል ደግሞ በዚህም ሳይድ እንደዚህ የሆነ ነገር ሲሆን ኤክስ እኮ እንደዚህ አያደርግብኝም ነበር፣ እንደዚህ ኤክስ እኮ እንደዚህ አያደርግብኝም ነበር። በዛኛውም ሳይድ ደግሞ ከኤክስሽ ጋር እንደዚህ ነበርሽ ምናምን። በቃ ያለፈው ታሪክ አልፏል አንዴም። ስለዚህ የምትኖሩት ላይፍ ደግሞ ይሄ ነው። ይሄ ደግሞ በጣም የሚጠናከረው ሴቶች ላይ ነው። እባካችሁ ወንዶች ሴቶች ላይ የድሮ ላይፋቸውን አታንሱባቸው። ያለፈውን ህይወት ያለፈውን የፍቅር ታሪክ አታንሱባቸው። አይፈልጉም። ምክንያቱም እነሱ ከረንትሊ መኖር የሚፈልጉት እየኖሩ ያሉትም ካንተ ጋር ነው። ሪሌሽንሺፓቸውን እያጠናከሩ ያሉት ካንተ ጋር ነው። ስለዚህ በቃ እንደገና እያነሳ አታስታውሳት። እንደዚህ በተለያዩ አጋጣሚ ደግሞ ኤክሴ እኮ እንደዚህ ታደርግልኝ ነበር፣ ኤክሴ እኮ በጣም ተወዳኝ ነበር። ምን ማለት ነው? አታንሱ። በፍጹም አታድርጉ። በጣም ነው የሚደብረው። ስለዚህ ይህንን ነገር በፍጹም አታድርጉ ባካችሁ። አራተኛው ነጥብ ደግሞ በግጭት ጊዜ እጅ ማንሳት። ልክ ስትጋጩ መንገድ ላይ ነው ይችላል ልትደባደቡ ምናምን። እንደዚህ አይደረግም። በጣም ነው የሚደብረው። በፍጹም እንደዚህ አታድርጉ። እጃችሁን ማንሳት ነው። ይሄ የሰለጠነ ዘመን ነው። ዲሞክራቲክ ላይፍ ላይ ነው ያለነው። አሁን ዲሞክራሲ ላይ ነው ያለነው። ስለዚህ ይሄ እጅ ማንሳት፣ ለመደባደብ መሞከር አያቸዋለሁ። አንዳንድ ሪሌሽንሺፕ ውስጥ ያሉ ሰዎች መንገድ ላይ ራሱ እየተጣሉ እየተጋጩ በጥፊ መባባል ምናምን። ምን ማለት ነው? ምን መባባል ነው ይሄ? በጥፊ መባባል፣ እጅ መነሳሳት ምናምን። አይ ደስ አይልም። በፍጹም እንዳታደርጉት ይሄንን እናንተ ደግሞ ባይዘዌ እኔ የምነግራችሁን ፖይንት በትክክል የምታገብሩት ከሆነ ሪሌሽንሺፓችሁን ታድኑታላችሁ። ጤናማ የሆነ የፍቅር ግንኙነት ውስጥ ነው የምትቆዩት። ስለዚህ ይህንን በፍጹም ማድረግ የለባችሁም። ላይክ እጅ ማንሳት
የተለያዩ አይነት ግጭቶች ሊፈጠሩ ይችላሉ። የተለያዩ አለመግባባቶች ሊፈጠሩ ይችላሉ። በዚህ ሰዓት እጅ መነሳሳት፣ በጥፊ መባባል እንደዚህ it's not fair. Please don't do that. Please don't do that. Yeah. አታርጉት ለማለት ያክል ነው። አምስተኛው ደግሞ በተጣላችሁ ቁጥር መሰዳደብ በጣም የሚያስቀይም አይነት ስድብ አለ አይደለ? አንቺ እኮ እንደዚህ ነሽ እየተባባላችሁ እባካችሁ አትሰዳደቡ። ይሄ የአፍ ወለምታ በቅቤ አይታሽም ይላል ሰውና ይሄ በምላስ የምትናገሩት ነገር ከምንም አይወጣም። በቃ ልክ ይሄ ምላስ አጥንት የለውም፣ ነገር ግን አጥንትን ሰርስሮ ወቅቶ አጥንቱ ውስጥ የመግባት ኃይል አለው። ስለዚህ እባካችሁ አፋችሁን ተቆጣጠሩት። ምክንያቱም ይሄ ስትጣሉ በቃ የማይሆን ስድብ፣ ድሮም እኮ እንደዚህ ነሽ የሆነ እንከናቸውን ወስዳችሁ ሪሌሽንሺፕ ውስጥ ገባችሁ። ከዛ በቃ ድሮም እኮ እንደዚህ ነሽ የማይሆን ስድብ በእውነት እኔ ደስ አይልም። ደስ ስለማይል ነው። ልክ አሁን ለምሳሌ የሆነች ልጅ በጣም ወፍራም ከሆነች እና ዘንድ ደግሞ አንተ ባህሪዋን ወደ ማንነቷን ወደ ምናምን የተገባባችሁት ማለት ነው ሪሌሽንሺፕ ውስጥ ዘንድ ትጣሉና ድሮም እኮ አንቺ ወፍራም ነሽ እንደዚህ አልወደድኩሽም፣ ሲጀመር እኔ እኮ የሆነ ነገርሽ ነው እንጂ ይሄ ውፍረትሽ አይመቸኝም ነበር እና አትበሉ። ነገ ምናልባት ልትታረቁ ትችላላችሁ። ኢቭን ባትታረቁ እንኳን ነገ የሆነ ላይፍ ያገናኛቸዋል። ስለዚህ በፍጹም እንደዚህ አንቺ እኮ ወፍራም ነበርሽ እና ነው ደግሞ አጭር ሆና እጥረቷን ወዳችሁ እጥረቷን ሳትወዱ ነገር ግን ሌላ ፓርቷን ወዳችሁ ከተጣላችሁ በኋላ አንቺ ደንክዬ ኖ እንደዚህ አይባልም። ነውር ነው። እሱም እንዳታደርጉት። ሌላ እንደዚህ በቃ አለ አይደለ የሆነ ያልወደዳችሁላቸው የሆነ ባህሪ ይኖራልና ያንን ባህሪ ወስዳችሁ ስትጣሉ እንዲህ ነበርሽ ድሮም እንዲህ ነበርሽ አትባባሉ። ቢቀር ይቀራል እንጂ በፍጹም እንደዛ አትባባሉ። ባካችሁ ለምላሳችሁን በደንብ በቃ ኮንትሮል ለማድረግ ሞክሩ። ይሄንን ለማድረግ ሞክሩ። በጣም ነው የሚያሰለቸው፣ ያስጠላል በእውነት አይደረግም። ሌላው ደግሞ ይሄ ሪሌሽንሺፕ ውስጥ እያላችሁ አብዛኛውን ጊዜ ወንዶች ሴቶችን አታርቧቸው። ባይዘው ሴቶች ቢተርቧችሁ ይሻላል። ወንዶች ሴቶችን አታርቧቸው። እንዲህ ትረባ ለጊዜው ልስቅልት ትችላለች፣ ነገር ግን በልባ ውስጥ በጣም ይቆያል ብዙ ቀን። ስለዚህ በፍጹም አታርቧቸው። እንደዚህ አትደራረጉ። በቃ በፍቅር እኮ ነው ያላችሁት። ነገር ግን እሷ ስለተረበችኝ እኔም ልተርባት ብለህ ሌላ ነገር ካልክ ጥሩ አይመጣም። በእውነት ነው የምልህ አም ቴሊንግ ዩ በፍጹም ትክክል አይደለም። እና ይህንን ነገር አሻሽሉ። ይህንን ይመስላል። እንደተለመደው ቤተሰቦች ባካችሁ ሰብስክራይብ ማድረግ እንዳይረሳ። ሌሎች ቲፖችንም እኔ ይዤ ስለመመጣ ከትዳር በፊትም ከትዳር በኋላም ያሉ ነገሮችን አብዛኛውን ነገሮች ይዤ እመጣለሁ። ስለዚህ support me please. Thank you very much. Bye. This is Yet Naya Dester official YouTube channel. Subscribe, like, and share.